አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ሰላም ናችሁ? የትላንትና አሳ ወይ አሃ የመረቁ ነው ወላሂ በጣም ትልቅ ነው ይሄ። ይሄ 1500 ብር ሲያንሰው ነው ይሄ አይደለም። ሌላም ይሄን የሚያክላል። አረ ልዘልብኝ ለድመቷ። ሌላ ይሄን የሚያክል ደግሞ ይሁት 1500 ሲያንስ ነው ይውላችሁ። በጣም ትልቅ ነው ወላሂ በጣም ትልቅ ነው። 1500 ሲያንሰው ነው በቃ። ሌላ አጥንቶች ደግሞ አሉ መረቅ የሚሰሩ ማለት ነው። እና ይሄንን ዛሬ ልንሰራ ነው። እንዴት እንደምንሰራው ተከተሉን ብቻ እናንተ። ሙያ ከጎረቤት በረዶ ቤት አድርገን እንዴት እንደሚቀዘቅዝ እና ለማንኛውም እንሰራዋለን፣ እናንተም ታያላችሁ። ከዛን ለዚች ደግሞ መድኃኒቷ እንደዚህ አድርገን እንዲህ ማስቀመጥ ነው። አለበለዚያ ይዛ ከሄደች ቻው መመለሻ የለውም በቃ። እና አሁን እንዴት እንደሚሰራቸው ወላሂ እንዴት እንደሚጣፍጥ እንዴት እንደምሰራው እዛም መረቁን ጠጣን። ከዛ ደግሞ ለብ ለቡን በላን። ግን ከዛ ይሄ ደግሞ በጣም የሚጣፍጥ ነው የምሰራው። ይሳካል። ለማንኛውም ከኔ ጋር ያውላችሁ ቁሌቱ እየተሰራ ነው። ይሄ በኋላ በትልቅ ድስት ይገለበጣል ነገር ይሁን ከሲልና ያውላችሁ ሽንኩርትና ቲማቲም ከነጭ ሽንኩርት ጋር አብሮ ቲማቲም ሽንኩርት ነው እያቀላለ ያለው እና ይሄው እርድ ይገባበታል ማለት ነው። እንደዛ ነው። አዎ ይሄ ይታያችኋል። ይሄ ዳኤሪ ይሄ ክቡ ነገር አንዷ አገልቱን አታቃጥላብኝ ሄደችውና አላህ ጤና ይስጣችሁ። ሰው አትቅጠሩ፣ ቤታችሁ አታምጡ፣ ራሳችሁ ስሩ። ኪሳራ ነው ሰው ማምጣትና ለማንኛውም ይሄ እንዲህ ያቁላላ ነው። ድንቹን እንደዚህ አድርጌዋለሁ። በአራት ማዕዘን ችግር የለውም የቅርጽ ጉዳይ። እንደዛ አድርጌው አሁን በርበሬ ያረጋለሁ። በርበሬ ያረጋለሁ። ይሄ ብቻ መጨረሻውን ቴስቱን እንዴት አድርጌ እንደማስቀምሳችሁ አላውቅም፣ ግን ስሩት በቃ። አሳ በቅርባችሁ ያለ ወይ ቤታችሁ ያለ የማዳም ቅመሞች መቼም አይጠፋም አሳ ማዳም ቤትና ሰርታችሁ ሞክሩ። ከዚህ በፊትም በነገራችን ላይ ሰርቻለሁ። ይሄ ጦስኝ ነው። ጦስኝ ይሄ ደግሞ የደረቀ ስጋ መጥበሻ። ከዛ ደግሞ ጨው በቃ ቀለል ያለ ቅመም፣ ምንም ክባድ የሌለው ነገር ባላችሁ ነገር። ጨው በነገራችን ላይ ድንች ይፈልጋል። ክኖር ስለምናረግ እንትኑ ላይ ስልሱ ላይ ይበቃል። በአዲሱ ፓትራይ ነው። አሁንም ቀለል ያለ ቅመም፣ ሌላ ቅመም ካላችሁ ይሄ መከለሻ ምናምን ካላችሁ ያላችሁ እናንተ የምትወዱትን ኮረሪማን ቢሆን ጨምሩበት፣ ችግር የለም። ያጣፍጣል እንጂ ምንም አያደርገውም። እኔ አሁን ለጊዜው ይሄን ቀለል አድርጌ ነው እንደዚህ። በኋላ ማጂ እንትን ምንድነው ፍኑር ምናምን ስለሚገባ እንትን ላይ ይሄው እስቲ አብረን እንሂድ። ካሜራማን ምን ነኝ እዚህ ጋር ነው ማረጋው። እንደዚህ ለከታው ነው። እንዴት እንደጋለ አሁን ነው የሚያለፍልኝ። ዘይት የለውም። ዘይት ረስቻለሁ። ዘይት እንጨምርበት። በነገራችን ላይ ጨምሬበታለሁ። ቪዲዮን ሳልከፍት ረስቼ ነው። በቃ ይበቃዋል። የሚቀጥለው እንኳን ቢያስፈልግ
በቃ ይመስላል ማለት ነው። አያችሁ ስጋ አይመስልም፣ አሳ ነው ግን እዩት ብቻ። እንግዲህ ምንም ሾክ የለውም ብሎ ነው ያወጣልን። አይታችኋል፣ በቪዲዮ አይታችኋል። እንግዲህ ውዶቼ ይሄንን ኦቨን እንደ ጠረጴዛ ለምትጠቀም ያለሽ ለምትሉኝ አንድ ቀን ሆኖልኝ ተሳክቶልኝ እንዲህ እዚህ ጋር ጠረጴዛ አሰርቼ ተንቀሳቃሽ ማለት ነው ስፈልግ ቪዲዮ ስቀርጽ እዚህ ጋር ከተፍተፍ እያደረኩ እዚህ ጋር ደግሞ ብስል የማደርግበት ሁኔታ እስከሚስተካከል እዚህ ጋር ነው የምከትፈው። ምክንያቱም እዛ ጋር ስቀርጽ ጨለማ እየሆነብኝ ነው። ቪዲዮ ሲሰራ ደግሞ ፊትን ወደ ብርሃን ካልወጡ ደግሞ ወይ ደግሞ የሆነ እዛ ጋር የሆነ ከፊት ለፊታችሁ መብራት ከሌለ ቪዲዮ አያምርም እና ለዛ ነው እዚህ ጋር የምከትፈው ለቪዲዮ ምቾት ብዬ ነው። እና አሁን ይሄ ልክ እንደ ስጋ ሾክ የለውም ብለውናል። እንግዲህ በእርግጠኝነት የለውም። ዋው ወላሂ እንደው አንቺ ግን ወላሂ በቪዲዮ ላይ ማለት ነው ትልቁ ትንሽ ትንሹ ትልቅ ነው የሚሆነው። ትንሹ ትልቅ ይሆናል። ትልቅ ነገር ያልሽ ደግሞ ትንሽ ይሆናል። ወላሂ ይሄ አሁን አስቢ። ይሄ ወላሂ በአካል ስታዩት ትልቅ ነው በጣም እና እንከትፈዋለን ማለት ነው። ቢስሚላህ እዛ ጋር ኃይል ይፈልጋል። አንቺ በረዶ ስላለ ነው። ይኸው ምንም ሾክ የለውም። እንግዲህ ልቤ ስለሚጠራጠር ነው እንጂ ወላሂ ምንም ስጋ ሾክ የለውም። ይችሉበታል። እንዴት እንዳወጣው ብታይ ባባ ለሱ ነው የምትታጠበው። አትሽ ምን ሰራ ልላጣው ውዶቼ እንግዲህ አሳው እኔ እኮ ደንበኛ ዩቲዩበር ነኝ እኮ። አሳው እየገባ ነው እና አሳው ገባ። ያው ቅመም ያለው ባለኝ ምን ጨምራለሁ፣ ጦስኝ ጨምራለሁ እና አንተ ምንድነው ድንብላል ጫው በቃ እና ቀረፋ ጨምራለሁ። ሁለቴ ይጠበሳል። እየተጠበሰ ነው። መጥበሻ ቢሆን አሪፍ ነበረ፣ ግን በቃ መጥበሻ ትንሽ ዛገብኝ ተበላሸና ዝጎብኝ ተበላሸ። በሷ አልሰራም ብዬ ነው ያው መጥበሻ እና እንደዚህ ይብሳል። ሲማሰር ራሱ ስጋ ነው የሚመስለው። ቢበዛ ይሻላል አጥሮን ከመለስ የሁላችሁ ውዶቼ የተጠብለ መስሎ ችንቁሌት ደግሞ ምን እናደርጋለን? በትልቅ ድስት እንገለብጣለን ማለት ነው። በዚህ ነው ድስት ዛላችሁ ይሄን በትልቁ ድስት በትልቁ ድስት አድርገናል። ድንቹ በዛ ስለሚል በዚህ ነው ገልብጠናል ማለት ነው። አሳው ይኸውና ድመትዬ እንዳትበላብኝ ነዋ። እሺ እዛ እንሄዳለን።
ላይክ አድርጉ። እውነት በጣም ከባድ ነው ዩቲዩብ መስራት ማለት ዩቲዩብ ቪዲዮ ማለት ነው። በጣም ከባድ ቢሏችሁ ከባድ በቃ ሌላ ስራ መስራት ይሻላል እውነት። እና በጣም ከባድ ነው። ያው ማን አስገደደሽ እንዳትሉኝ በርግጥ እና ለማንኛውም ያው ችፕሱን ጨመርኩት እዚህ ውስጥ ከጨመርኩት በኋላ ትዝ አለኝ እና የሚቀርጻችሁ ሰው እንዴ ከእናንተ ጋር እየተዟዟረ የሚቀርጻችሁ ሰው ከሌለ ይከብዳል ዩቲዩብ። እና እስቲ ላይክ አድርጉ እስቲ ለዚህ ከባድ ስራ ላይክ አድርጉ። አውቃ ነው ትልቅ ስራ ነው። አውቃ ነው እኔ ነኝ እየሰራ ያለሁት። አውቃ ነው ላፍጥ ምናምን የምትለው እኔ ነኝ። በኔ ሙያ ነው አያችሁ አይደል? ዋናዋ እኔ ነኝ። ዋናዋ እሷ ነች። አያችሁ አውቃ ነው እኔ ነኝ። ዝንጅብልና ድንብላል በቃ ያለኝን ነገር ነው የምጨምረው እንጂ የሌለኝን ከየትም አላመጣም ውዶቼ። ባለን ነገር ነው ተብቃቅተን መስራት ያለብን እንጂ ይሄ ስለሌለኝ እኔ አልሰራም፣ ይሄ ስለሌለኝ ይሄ አልሰራም የሚባል ነገር የለም። ለዛም በአሁኑ ሰዓት ለዛም እንዲኑሮ በተወደደበት ሰዓት እንዲህ ከሌለኝ እንዲህ አልሰራም አይባልም። ባላችሁ ነገር ነው መስራት። አዎ ያውላችሁ ውዶቼ ይሄን ይመስላል። ትንሽ ዛሬ ድንች በዛ ሳይልበት አይቀርም። ሌላ ጊዜ እኩል በኩል አድርገን እንሰራለን። ያውላችሁ በዳቦ በእንጀራ መብላት ትችላላችሁ። ትንሽ ያው ደረቅ መጠጥ ያለ ስለሆነ አሃ እንዴት እንደሚጣፍጥ አትጠይቁ። በቃ ሰው ባለው ነገር እንደዚህ እችን አድርጎ ሰርቶ ሲበላ በጣም በእንጀራ ተፈለጋችሁ በእንጀራ ቃሪያ ተጨምሮበታል። በቃ ሞክሩት ወላሂ ካለ ቤታችሁ አሳ ሞክሩ። በቃ ድንች ነው በቃ ሌላ ምን። ቻው ወዳችኋለሁ። ባይ ባይ።